ሰላም ውድ የተከበራችሁ የቻናል ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? እኔ ያለሁላችሁ። እንግዲህ ድሮ የምታውቁኝ የድሮ በዜድ ደብሊው ቲዩብ የምታውቁኝ፣ በአሁኑ ደግሞ ቃል ወልት በሚለው ቻናሌ ሳልቀይረው ግን ደግሞ የቻናሌን ስም ቀይሬ መጥቻለሁኝ። ለዛም ደግሞ የተወሰኑ ጥያቄዎችን ለመመለስ መጥቻለሁኝ። ታዲያ እናንተ አሁን ላይ ቻናሌ እንዲነሳ የድሮ እንደዛ ቫይራል ወጥቶ የነበረ ቻናሌ አሁንም እንዲነሳልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ በኮመንት መምጣቴ እንዳስደሰታችሁ ወይ ደግሞ ደስተኛ እንዳልሆናችሁ ትክክለኛ ስሜታችሁን እንድትገልጹ ፈቅጄላችኋለሁ። በመቀጠል አንዳንድ ጥያቄዎችን ጓደኛዬ አዘጋጅታልኛለች። ወደ ዩቲዩብ ከተመለስኩኝ ኦልሞስት 2 ቀን ሆኖኛል። ዋና ጥያቄዋ ወደ ዩቲዩብ እንዴት ተመለሽ ነው። ከዩቲዩብስ እንዴት ለ2 ዓመት ጠፋሽ፣ ለምንስ ጠፋሽ የሚለው ነው። ያው ይሄንን ጥያቄ ያቀረበችልኝ ለምን እንደጠፋሁኝ የምታውቅ ጓደኛዬ ቢሆንም ግን ደግሞ ለቻናሌ ቤተሰቦች በፊት ለሚያውቁኝ ፕሮፋይሌ ስሜ ሁሉ ነገር ስለተቀየረባቸው ለዛ ትንሽ ማብራሪያ እንዲሰጥ ነው ይሄ እነዚህን ጥያቄዎች ያወጣችልኝ ማለት ነው። የመጀመሪያው ጥያቄ ለምንድን ነበረ ከዩቲዩብ ጠፍተሽ የነበረው ነው የሚለው። እንግዲህ ከ2 ዓመት በፊት ትንሽ ጥሩ ላይ አልነበርኩኝም። ከ2 ዓመት በፊት ሳይሆን አሁን ዓመት ምናምን ሆኖኛል ዩቲዩብን ለአንደኛ ካቋረጥኩት። እንግዲህ ዓመት ሙሉ እኔ ይሄንን ሆንኩኝ ብዬ አሁን ላይ የማወራበት ጊዜ ባይሆንም ግን ደግሞ ያው ታውቃላችሁ ነፍሰ ጡር ነበርኩኝ። ነፍሰ ጡር ሆኜ ቪዲዮ ለቅ ነበረ ምናምን። ብዙዎቻችሁ በቅርብ ቤተሰቦች ታውቃላችሁ። በቲክታክም ሆነ በዚህኛው ሚዲያ ብዙ ጊዜ ስለ ግል ህይወት ያላወራም። ብዙ ጊዜ ቢከፋኝም ደስተኛ የመሰልኩኝ አስመስዬ ነው ማወራው። ምክንያቱም የኔን መከፋት፣ የኔን ማልቀስ፣ የኔን ብዙ ከጎን የሚጠባበቁ ሰው ላይ አልደርስም፣ ግን ከጎን ብዙ ሰዎች ስላሉ እነሱ ላለማስደሰት ብዬ ሁለመናዬን እቤቴ ቁጭ ብዬ ነው የማሳልፈው እና ያው ልጄን ፈጣሪ ለኔ ያላለውም እና ሰጥቶኝ ሲወስድብኝ በዛው ሀዘን ላይ ሆኜ ለአመት በደንብ ከተውኩት አመት ሆኖኛል። ለዛ ነው የተውኩት፣ ሀዘን ላይ ነበርኩኝ። ለዛ ተውኩትኝ። አሁን ራሴን አሻሽዬ ወደ ዩቲዩብ ቻናል ተመልሻለሁ። ብዙ ቁም ነገር አዘሎችን በዚህ ዩቲዩብ ቻናል እለቅበታለሁኝ። ወደ ሀገርም ደግሞ በሰሞኑ ስለምገባ ከፈጣሪ ጋር እነዛን የሌት ህይወቴን እዚህ ሀገር ያሳለፍኳቸውን ህይወቴን እና እንዲሁም ደግሞ ሀገሬ ሄጄ ማሳልፋቸውን ትክክለኛ ህይወቴን ምንም ድራማ ያልተቀላቀለበት ህይወቴን የማስተላልፍላችሁ ይሆናል። ለዛም ነው የተመለስኩት። ሰሞኑን ለምን ለመመለስ አሰብሽ አልሰራም ብለሽኝ ነበረ ነው ቀጣይ ጥያቄው። ያው እኔ ሰሞኑን ወደ ልመለስ ያሰብኩት ያው ዩቲዩብ ቻናል ከ4000 ወደ 8000 ዳብል ሲያደርገው እንዴ ይሄ ነገርማ 8000 ዛሬ ነገ እያልኩኝ አሁኑ 4000 ሰዓቴን ላስሞላና ልሙላና ሀገሬ ሄጄ ብሰራበት ይሻላል። ምክንያቱም ከዚህ ሀገር ሄጄ መችስ አልቆፍርማ ዳግመኛ ዩቲዩብ ሁልጊዜ አሁን ብዙ ሰው ዩቲዩብ ቻናልን በጣም ብዙ ሰው እየተጠቀመበት ስለሆነ እኔም ደግሞ ልጠቀምበት እና ያንን ጊዜ 8000 ሰዓት ለመሙላት ከምለፋ አሁኑ በዚሁ ይሄንኑ ሞልቼ በዚሁ ብቀጥል እና ሀገሬ ሄጄ ደግሞ ይጠቅመኛል ብዬ አስቤ ነው የመጣሁት ዳግመኛ ማለት ነው። ስለዚህ ይሄንን ቪዲዮ እስከ መጨረሻ እዩልኝ። ዋች አወሬ 0 ሆኗል አሁን ላይ እና ተመልሼ የመጣሁት ያው አሁን ላይ ተረጋግቻለሁኝ። ብዙ ስራዎችንም ጎን ለጎን ኦንላይን ስራዎች እየሰራሁኝ ነው። በዛም ስራ ላይ ደግሞ ውጤታማ እየሆንኩኝ ነው። ገንዘቦችን እያገኘሁ ሚክ እያደረኩኝ እገኛለሁ። ስለዛኛውም ስራዬ ማብራሪያ እሰጣለሁ። ስለዚህኛውም ደግሞ እንደዚሁ በአንዳንድ ነገሮች እመጣላችኋለሁ። አልጠፋም። ታዲያ እናንተ ቪዲዮን እስከ መጨረሻው እያያችሁ ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። አመሰግናለሁ። ቀጣይ ጥያቄ ከአሁን በኋላ ዩቲዩብን እንደማትታዩ ምን ማረጋገጫ አለሽ? ያኔ በራስሽ እርግጠኛ ነሽ ወይ እንደማለት ነው ጥያቄው። ከአሁን በኋላ ዩቲዩብ ቻናል መስራቴን አላቆምም፣ ተነስቻለሁ። ታውቁኛላችሁ። እኔ ደግሞ ማለት ነው ድሮ የምታውቁኝ የሆነ ነገር ጀምሬ መጨረሻ ላይ ሳልደርስ የማቋረጥ አይነት ልጅ እንዳልሆንኩኝ ጠንቅቃችሁ ታውቁኛላችሁ እና አሁንም ደግሞ ጀምሬዋለሁኝ። ዩቲዩብ ቻናል ላይ መጥቻለሁ፣ በሙሉ መጥቻለሁ። ከአሁን በኋላ አላቋርጥም፣ ዩቲዩብን አላቋርጥም፣ ጎን ለጎን እሰራለሁ። እንደውም ሀገሬ ስገባ ሙሉ ስራዬን አድርጌ ዩቲዩብ ላይ ከች እላችኋለሁ። ስለዚህ ትሰለችኛላችሁ ነው የምላችሁ የኔ ወዶች።
ሌላኛው ጥያቄዋ ምንድነው የሚለው ሌላ ኦንላይን ማርኬቲንግ ስራ እንደጀመርሽ አውቃለሁኝ፣ በዛ ላይ ምን ያክል ውጤታማ ነሽ ነው የሚለው። በዛኛው ስራ ላይ ከጀመርኩት ገና 2 ወር ሆኖኛል። ያው ፖፕ ፕላትፎርም ላይ እንደምሰራ ሁላችሁም ታውቃላችሁ። እዛ ላይ 2 ወር ሆኖኛል። በ2 ወር ውስጥ እስከ 60,000 ብር የሚጠጋ ሰርቻለሁኝ። ያ ማለት ያው ዩቲዩብ ምንም አይነት ኢንቨስትመንት ገንዘብ ስለማንከፍል ኢንቪቴሽን ግን አለው። ኢንቪቴሽን ላይ ደግሞ እኔ ተፍ ተፍ ብዬ እሰራለሁኝ። በጣም ብዙ ልጆች በስሬ አሉ። እነሱም አብረውኝ ጎበዝ ልጆች አሉኝ። ከእነሱ ጋር አብሬ አሁን ላይ በደንብ እየሰራሁኝ ነው። ጅማሮ ላይ ነኝ። እያንዳንዱ ደግሞ ስለዛኛው ፕላትፎርምም አንዳንድ ቪዲዮዎችን እየቀዳው ስለምለቅላችሁ እዛኛው ላይም እየሰራሁ ነው። አዎ ተመልሻለሁኝ። እና ደግሞ እዛኛው ላይም በነገራችን ላይ እዛኛው ፕላትፎርም ላይም ከ2 ዓመት በፊት ሰራ ነበረ። አይዲ ለራሱ 26 ቤት ነበረ ሰራ ነበር። ይሄ ነገር ሲፈጠር ነው እኔ ዩቲዩብንም ይሄኛውንም መስራት የኔ ተውኩት እንጂ በፊትም ኦንላይን ማርኬቲንግ ላይ በጣም ጎበዝ ነበርኩኝ። የሆነ ነገር ገንዘብ የሚሰራ አፕ መጣ ሲባል ቀድሜ የምገኘው እኔ ነበርኩኝ። በጣም ብዙ ፌክ የሆኑ አፖችን ሳይቀሩ አውርጄ ሞክሬባቸው የመጀመሪያ ክፍያ አግኝቼባቸው በዛው ፌክ ሆነው የጠፉም አፖች አሉ። እና ቀድሜ የምገኝ አይነት ሰው ስለሆንኩኝ የሆነ ነገር ሲመጣ ተጠቃሚ ነበርኩኝ። እና አሁንም ወደ ሁለቱም ላይ የተመለስኩት ወደ ፖፕም ወደ ዩቲዩብም ተመልሻለሁ። ሁለቱም ላይ እናጣጥፈዋለን፣ እንሰራለን። ከእናንተ የሚጠበቀው ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትቀጥሉ ነው። አብራችሁኝ ካሁን ጋይስ። እስኪ ግን እናንተ ጥያቄ ልጠይቃችሁ። እኔ ከሳሁባችሁ ወይስ ወፈርኩባችሁ? ቀላሁባችሁ ወይስ ጠቆርኩባችሁ? ከ2 ዓመት በኋላ ስመጣ እንዴት በምን አይነት ነገር አገኛችሁኝ? ወይስ ተቀይሬያለሁ ወይስ ያው ነኝ? እንዴት ነኝ? እስኪ ኮሜንት ላይ አስቀምጡልኝ። በፊት የምታውቁኝ ስማችሁ ልጥራ እንዴ? እና እንዴት ነው ከስቻለሁ ወይ እንዴት ነኝ ምናምን የሚለውን አስቀምጡልኝ ኮሜንት ላይ። ከአሁን በኋላ አልጠፋም። ጥያቄ ካላችሁ ማንኛውንም ጥያቄ ኮሜንት ላይ አስቀምጡልኝ። ያው ቻናሌን የምለቅበት ስለ ዛኛው ፕላትፎርም ማብራሪያ፣ አንዳንድ ጊዜ አንዳንድ ነገሮች ሴቲንጎችን እለቅበታለሁኝ። አንዳንድ ጊዜ ደግሞ ያው ሀገሬ ከገባሁ በኋላ ደግሞ ዩቲዩብን ስለ ሪል ህይወቴን ነው ማሳያችሁ። ከዚህ ተነስቼ ሀገሬ የማደርጋትን ሁሉን ነገር ቪዲዮ እየቀረጽኩኝ እለቅላችኋለሁኝ። አብረን እንሄዳለን፣ አብረን ዘና ፈታ እንላለን። የመዳም ቅመሞች ደግሞ ለእናንተ መልእክት አለኝ። የመዳም ቅመሞች እርስ በርስ እንተጋገዝ እሺ። ማንም እኛን መጥቶ አያሳድገንም። ማንንም እኛን መጥቶ ላይክ አደርገንም። ማንም የኛን ቪዲዮ ሼር አያደርግልንም። ስለዚህ እርስ በርሳችን የኔን ቪዲዮ ስታዩ ቢያንስ እንኳን እናንተ ስራ ላይ ብትሆኑ ስልካችሁን ክፍት አድርጉትና ቁጭ አርጋችሁት ስራችሁን ስሩ። ከዛ በኋላ ስትመጡ ስልካችሁ አይቶ ጨርሶ ምናምን ይጠብቃችኋልና ላይክ አርጋችሁ ኮሜንት ላይ ኮሜንት ጽፋችሁ ውጡ። እኔም ደግሞ እንደዛ አደርጋለሁኝ። እኔንም እንደዚህ ያደረጋችሁ ኮሜንት ያስቀመጣችሁልኝ ዩቲዩበሮችም ከሆናችሁ እኔም እመልሳለሁኝ። መጥቼ ኮሜንት ጽፌላችሁ ቪዲዮአችሁ በሁለቱም ስልኬ ሰብስክራይብ እያደረኳችሁ እያየሁላችሁ አብረን ተባብረን ከፍ እንላለን። አንመቀኛኝ፣ አንከፋፋ፣ አንድ ላይ አብረን እንደግላችኋለሁኝ የኔ ወዶች። ያው ረጅም ቪዲዮ ማውራት ባልወድም ይሄን ያህል ካወራኋችሁ ይበቃኛል። ባይ ባይ።